ሀብትና እውቀቶን እጅግ አዋጪ በሆነ የኢንቨስትመንት ዘርፍ ላይ ፈሰስ ማድረግ ይሻሉ? ስጋት አይግባው። ተፈጥሮ ያለ ስስት ሁሉም በለገሰቻት ምድራዊቷ ገነት የሰው ዘር መገኛዋ አፋር ላይ የማምረቻ መሳሪያዎችን ይዘው በገቡበት ቅጽበት ማምረት የሚችሉበት ምቹ ቦታን ጠቁሞ ከጅቡቲ ወደብ በቅርብ ርቀት የሚገኝ በአየር በየብስና በባቡር ትራንስፖርት አማራጮች የተሳሰረ የኢትዮጵያ ቁልፍ የኢኮኖሚ ኮሪደር ላይ ዓለም አቀፍ ደረጃውን ጠብቆ ሁሉንም መሰረተ ልማቶች አሟልቶ ጥንቅቅ ብሎ የተገነባው የሰመራ ልዩ የኢኮኖሚ ዞን መዳረሻው ያደርጎ በአፋር ክልልና አካባቢው የጨው፣ የፖታሽ፣ የጂኦተርማል፣ የሰልፈር፣ የግንባታ ማዕድኖችና ሌሎች ለኢንዱስትሪና ለኢኮኖሚ ዘርፉ አስፈላጊ የሆኑ ግብዓቶች በሰፊው መገኘታቸው የሰመራ ልዩ የኢኮኖሚ ዞንን እጅግ በጣም ተመራጭ ያደርጉታል። በክልሉ በስፋት የሚገኙ የኢንዱስትሪ ግብዓቶች በሚጠቀሙ በኬሚካልና የኬሚካል ውጤቶች፣ በመድኃኒትና የጤና መጠበቂያ ምርቶች፣ በምግብ ማቀነባበር፣ በእንስሳት መኖና በሌሎች የማምረቻ ዘርፎች ቢሰማሩ ዓለም አቀፍ ተወዳዳሪ መሆኑ ሳይታለም የተፈታ ነው። አስፈላጊ መሰረተ ልማቶች የተሟላላቸው የማምረቻ ሼዶችና የለሙ መሬቶች ከልዩ የኢንቨስትመንት ማበረታቻና ድጋፎች ጋር አዘጋጅተን በኢትዮጵያዊ መስተንግዶ ተቀብለን ልናስተናግዶ እየጠበቅነው ነው። ይምጡና ከኛ ጋር ይስሩ። በኢንዱስትሪ ፓርኮች ልማት ኮርፖሬሽን የሰመራ ልዩ የኢኮኖሚ ዞን